علي شردت ላሞቻችን የሚታለቡት የነበሩት እነዚህ ናቸው። በቃ ወተት ስቶብ ባያለ ማፊያ ሳ ማፊያ ሊም خلاص رجعنا الله ليلو طابت ريلها لا 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 روحي روحي في بعد مني إلهي برحمته وين يشردون؟ طفوا السلام عليكم من يمثلالو هذا يقولون صومالي هذا لا كلام اللي ورا قصير كثير ليش ما اعرف فيهم صومالي مكتوب ما اعرف ما ندري يا هاليما رمضان حسبه رمضان حقيقة حلو ላሳያችሁ ላስጎብኛችሁ አያችሁ ይሄ ነው በጎታ የሚያግዱ ልጆች ቤታቸው እዩት ኢላሂ አየ ይኸው ምስኪን ነበር እና ለዚህ ነው ወንድሞቻችሁን ባሎቻችሁን ስታመጡ መጀመሪያ ስራ እየፈለጋችሁ አንጡ። መጀመሪያ ስራው ምንድነው አረጋግጣችሁ በግምረኝነት ከሆነ ቤት አለው ውሃ አለ ብላችሁ ጠይቃችሁ አንጡ። እዩታው ምስኪን በኬሻ የተቆጠረው ዲስት አላህ ያልታሰበ ርዝቅ ይስጣችሁ ብሎ አሜን። ሰላም አርጉ እንደው ሀገራችን ያደርግ። የጠፉት በጎቹ ተገኙ። ፍየሎቹ የፍየል ወተት ረመዳን ይጠጣ ነበር አሉ። ደረቁ እምቢ ዋሉ ተመለሱ እቦታቸው። እውነት ቅቤ ከነሱ ይወጣል፣ ይነጠራል፣ ይጠጣሉ። ያኔ ይጠጣል፣ ምን ችግር አለው? ሀላል ስለሆነ ተበገር ያላል የበግ ገራ በልታችሁ ታላችሁ። ይበላል እኮ ኢትዮጵያ በጎች ይፍታሉኒ ስምኒ ሐራሚ ላላላ ተخافو ጅልስ አግፌ ቆሜ ባለጌ ይዋል ፊኪዳ ቀናም ይጉልን ሶማሊ ለሶማሊ ቀና በነገራችን ላይ እነዚህን ጥርጥር ያሉትን ማለት ነው ይዋቸው
የሶማሊ በግ ነው የሚባሉት እና የሶማሊ በግ አይታችሁ የምታውቁ ነው ወይስ አይደለም? ወይስ ስማቸው ነው? ግራ ገብቶኛል። እኔማ እኮ ሶማሊ ሀገር እንዲሆን ነው ነው። እውነት በጎቻቸው የእነሱ እንደዚህ ናቸው? እኛ ጋር የለም እንደዚህ አይነት በግ። ኩስም ያሉት እንኳን እኛ ጋር ሲታዩ የቲም ናቸው። እቺ ነው የሚሉት ወተታተው አድገው ኩስም ብለዋል ነው የሚባለው። እና መስላል አዳታክ ማለት ነው። ያቸው ይሄንን ይመስላል። ኢስባ ብዙዎቻችሁ እርግጠኛ ነኝ ከቤት ማትወጡ ወይኔ እኔም በወጣው በሄድኩ ትላላችሁ። በነገራችን ላይ አሪፍ ነው እንደዚህ መውጣት፣ ጥሩ ነው። ምንም ቢሆን ጥሩ ነው። ኑ እንዝናና በማሳ እላችኋለሁ። እኔ ድምቀቶች ያመሰግናለሁ። ላይክ እንዳትረሱ፣ ሰብስክራይብ አርጉ፣ ሼር አርጉ፣ ዩቲዩብን አሳድጉልኝ ኢንሻአላህ እላችኋለሁ። ዛሬው የአሱር ጀንበር ላይ ነው። ደከመኝ እንደው ጉድ እኮ ነው። ግን እንደዚህ አፈሩ ሳብ ስለሚያረግ አቅም አጣሁ። አቅሜን ወሰደ። ይመስላል እስካችን አስቆኛቸው ረሳ ደቂቃው ደግሞ ሮጣ ሽና ኡሽ ይሄ ሁሉ ደቂቃ ማለት ነው። አዲ ግማሽ ሁሉ ደቂቃ مسكين موتت. هي رمضان رهتي